እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴ ነው ፋሚሊ ከልቤ ነው ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ እኔ እንትን ብዬ ነው ወጥቶት በቃ ተነስቼ ነው ወጥቶት በጣም ሲያስጠላኝ ማለት ነው እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ አረ ይሄ ነገር እኔ እንጃ በየትኛው መንገድ እንዴ ያመቱ ምርጥ ላይ ተመርጫለሁ ፈሌ ተመርጫለሁ ጭራሽ ደግሞ የጭላሉ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው ስንት ሰው ሰርቶበታል በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስቱ 100 ሺህ ብር ተሸልማለህ ብለኝ ከ1000 ሰው በላይ ሰርቶበታል ከ1000 ከ2000 ሰው በላይ ግን አሁን የለም አንድም ስሜን አልጠሩትምሽ ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ንንሳይ ሱራጃ ወንድሜ የቪዲዮ አይቼዋለሁ ልቤም በጣም ተነክቷል ስላየሁት ማለት ነው እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ በጣም አሪፍ ሰው ነህ አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው እና አይዞህ ልልህ ፈልጋለሁ ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም ማሸነፍም አይቀርም ወንድም አለም እና ይሄን በማስመልከት ማለት ነው እኔ ካሸነፍኩት 100 ሺህ ብር ላንተ መስጠት ፈልጋለሁ ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100 ሺህ ብር ልሰጥ ፈልጋለሁ ወንድም አለም እወድሃለሁ ስልክ ቁጥር በውስጥ ጻፍልኝ ሜሴጅ አድርጌልሃለሁ አሁን እወድሃለሁ ቻው እንግዲህ ፋሚሊ አዶናይ ቃል በገባው መሰረት ይሄው ዛሬ ጠርቶ አክብሮ መክሮኝ እኔ ለሰው ልጅ ዋናው ምክር ነው ፋሚሊና መክሮኝ ይሄንንም እንደዚህ ያርጉልኛል ቃላት የለኝም አዶናይ የእግዚአብሔርን በጣም ነው ማመሰግነው እሸበት አሁን የነገርኩት ምክር በራስ ያለ ግን ይሄኛው ማለት ነው ሌላ የነገርኩት ነገር አለ ከቪዲዮ ውጪ ምን አልኩት ሱራዬ አልኩት ታዋቂ ነህ ካሁን ሰው ያያሃል ግን ስትንቀሳቀስ 10000 ፎሎወር እንዳለክ 10000 ፎሎወር እንዳለክ ሰው ማክበር አለብህ ልንገርህ ገባር ለፎሎወሬ አደገ ብለህ የሆነ እንትን ለማለት ኩራት ልብህ ውስጥ ከገባ ነው ማለት እግዚአብሔርን የውድቀት መጀመሪያ ያዛኔ ትሆናለች አብዛኞቹ ቲክቶከሮች 1 ሚሊዮን ሲያልፉ የነሱ ውድቀት ምንድነው የሚሆነው ኩራት ነው የሚሆነው ሰውን አለማገዝ ነው የሚሆነው 10000 ፎሎወር ካለ ካንተ ከማንንም ሰው ጋር ኮላብ ታደርጋለህ ገባ ታዋቂ ቲክቶከሮች ብታይ ማለት ነው አክብረህ ትጠይቃለህ አይደለ ኩራት ልብህ ውስጥ እንዳይገባ ቢ ሃምብል እግዚአብሔርን ትይዛለህ መንገድህን ታውቃለህ ታድጋለህ መጨረሻ እግዚአብሔር ያክብርልኝ እሺ እኔም በጣም ነው ወድማ ከብርሽ ስላገኘው ደስ ብሎኝ እኔ ምን ያባ ማናጀር ብሩን ስጠዋ ማናጀሩን ይዘው